ባለፈው ዓመት ከነበራችሁበት ማንነት ዛሬ ምን ያህል ተቀይራችኋል? ወይስ አሁንም ያው ተመሳሳይ ቦታ፣ ተመሳሳይ ስህተትና ተመሳሳይ የጭንቀት አዙሪት ውስጥ ናችሁ? እስኪ አንድ ጥያቄ ልጠይቃችሁ። ለ6 ወር ብቻ ከሰዎች እይታ ሙሉ በሙሉ ብትጠፉ፣ ማህበራዊ ሚዲያ ብትዘጉና ራሳችሁ ላይ ብቻ ብታተኩሩ ህይወታችሁ ምን ያህል ሊቀየር እንደሚችል አስባችሁ ታውቃላችሁ? ብዙዎቻችን ህይወታችን ሊቀየር እንፈልጋለን። ነገር ግን ማንም ሰው ሊከፍለው የማይፈልገው አንድ ትልቅ ዋጋ አለ። ይህም የተወሰነ ጊዜ ከሰዎች መራቅና ራስን ማግኘት ነው። እናንተ ካላችሁበት ቦታ ተነስታችሁ ሙሉ በሙሉ የተለየ ሰው መሆን ትፈልጋላችሁ? ግን እንዴት እንደሚቻል ግራ ገብቷችኋል? ዛሬ የምነግራችሁ ሚስጥር ብዙዎች እብደት ብለው የሚጠሩት ግን ህይወታቸው ሙሉ በሙሉ የሚቀይር አንድ ህግ አለ። እሱም የ6 ወር ህግ ነው። ይህ ዘዴ ከሰዎች ራቅ ብላችሁ ራሳችሁን መልሳችሁ የምትገነቡበት ሚስጥራዊ መንገድ ነው። በዚህ ቪዲዮ የ6 ወር ህግ በመባል የሚታወቀውንና በአጭር ጊዜ ውስጥ ማንነታችሁን በ180 ዲግሪ ቀይሮ ማንም ሊገምተው የማይችለው አዲስ ሰው የሚያደርጋችሁን ሚስጥራዊ መንገድ በ4 ምዕራፎች ከፍለን አዲስ የተሻለ ማንነት እንዴት እንደምትገነቡ አብረን እናያለን። ይህን ቪዲዮ እስከ መጨረሻው በማየታችሁ ብቻ ለለውጥ ያላችሁን ጥልቅ ቁርጠኝነት ያሳያል። እንኳን ወደ ንቃት ቻናላችን በደህና መጣችሁ። አዳዲሶች ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ወደ መጀመሪያው ምዕራፍ አብረን እንሂድ። የመጀመሪያው ምዕራፍ 1 ለምን ከሰዎች መራቅ አስፈለገ? ወይም ደግሞ የመጥፋት ጥበብ። እናንተ የምታውቁት ነገር አለ። ሰው በዙሪያው ባሉ 5 ሰዎች አማካኝነት ውጤት ነው የሚሆነው። ይህ የስነ ልቦና እውነታ ነው። ገንዘባችሁ፣ አስተሳሰባችሁ፣ ልማዳችሁ፣ ሁሉም ከምንግባባቸው ሰዎች ጋር ተመሳሳይ ይሆናል። ታዲያ ችግሩ ምንድን ነው? ችግሩ ብዙ ጊዜ ከምናውቃቸው ሰዎች ጋር ስንቆይ የቆየ ማንነታችንን ደጋግመን እናጠነክራለን። እነሱ የሚያውቁን ያንን ሰው ብቻ ስለሆነ እኛም ያንን ሰው ብቻ ሆነን እንቀጥላለን። በህይወታችን ውስጥ ለውጥ አይኖርም። ሁሌም አንድ አይነት ሰዎች እንሆናለን። እናንተ አዲስ ሰው መሆን ስትፈልጉ አካባቢያችሁን ተመልከቱ። የቀድሞ እናንተ የት ገባችሁ ብሎ ይጎትታችኋል። ይህ ሳያውቁት የሚያደርጉት ነገር ነው፣ ግን ለውጣችሁን ይገድላል። ለዚህ ነው ብቸኝነት ጤናማ የታሰበበት ብቸኝነት። ለዚህ ነው ኃይለኛ የመቀየሪያ መመሪያ የሚሆነው። ብቻችሁን ስትሆኑ ማንም እንድትሆኑ የሚጠብቃችሁ ሰው የለም። ራሳችሁን ከባዶ የመገንባት ነፃነት ታገኛላችሁ። በዙሪያችን ያለው ዓለም እጅግ በጣም ጫጫታ የበዛበት ነው። የጓደኛ ጥሪ፣ የቤተሰብ ግዴታ፣ የሶሻል ሚዲያ ኖቲፊኬሽን እና የሰዎች አስተያየት ትኩረታችንን ሙሉ በሙሉ ዘርፈውታል። በየቀኑ የምናሳልፈው ጊዜ ለኛ አይደለም፣ ለሌሎች ሰዎች ስንል የምንኖረው ነው። ከሰዎች መራቅ ሲባል ሰዎችን መጥላት ማለት አይደለም። ይልቁንም የራሳችንን ድምፅ መስማት እንድንችል የሌሎችን ጫጫታ ማጥፋት ማለት ነው። ዛሬ ላይ ትልቁ ችግራችን አቅም ማጣት ሳይሆን ትኩረት ማጣት ነው። ጉልበታችንን በየቦታው ለሚጠሩን ሰዎችና ጉዳዮች ሲበትነው ለራሳችን ህልም የሚሆን አንዳችን ጉልበት አይተርፍም። ከሰዎች ስንርቅ ውሸተኛ ከሆነው የማህበራዊ ትስስር እውቅና ነፃ እንወጣለን። እስኪ ላፍታ ቆም በሉና ራሳችሁን ጠይቁ። በቀን ውስጥ ስንት ሰዓት ነው በሌሎች ሰዎች ህይወት፣ በሶሻል ሚዲያ ወይም በማይጠቅም ወሬ የምታጠፉት? እንዲሁም በዙሪያችሁ ካሉ ሰዎች መካከል ይህን ሰው ብቻ ሆን ብለው የሚገፏችሁ አሉ? ስማቸውን ሳይሆን ሁኔታቸውን ብቻ አጋሩ። ወደ ሁለተኛው ምዕራፍ እንሂድ። የ6 ወር ህግ ምንድን ነው? ወደ ዋናው ነጥብ ስንገባ የ6 ወር ህግ ማለት ምን ማለት ነው? የ6 ወር ህግ ማለት ለተከታታይ 6 ወራት ምንም አይነት አላስፈላጊ መዝናኛዎች፣ የሶሻል ሚዲያ ሱስን እና ጊዜ አባካኝ ግንኙነቶችን እርግፍ አድርጎ በመተው ሙሉ በሙሉ ትኩረትን በአንድ ትልቅ ግብ ላይ ብቻ ማድረግ ማለት ነው። ይህ ጊዜ የዝግጅት ጊዜ ይባላል። በዚህ ጊዜ ውስጥ አትታዩም፣ የት እንደደረሳችሁ አታወሩም፣ ማንም ሰው ምን እየሰራችሁ እንደሆነ አያውቅም። ትኩረት ሙሉ በሙሉ በራሳችሁ ላይ ብቻ ይሆናል። ይህ ህግ የሚሰራው የሰው ልጅ አእምሮ ዳግም
ፕሮግራም በማድረግ ነው። አንጎላችሁ ርካሽ ከሆነው የደስታ ሆርሞን ወይም ደግሞ ዶፓሚን ርቆ ከባድ ስራዎችን በመስራት እርካታን እንዲያገኝ ተሰለጥኑታላችሁ። 6 ወር አጭር ጊዜ ሊመስል ይችላል። ነገር ግን ሙሉ ትኩረታችሁን ከሰጣችሁት የ5 ዓመት ስራ በአንድ ጊዜ ልታጠናቀቁበት የምትችሉበት ጊዜ ነው። ይህ ህግ የሚለው ለራሳችሁ 6 ወር የተወሰነ ጊዜ ስጡ። በዚህ ጊዜ ውስጥ ልታደርጓቸው የሚገቡ ነገሮች እንደሚከተሉት እናያቸዋለን። አንደኛ፣ ካልጠቀሟችሁ ግንኙነቶች ራቁ። ለዘላለም ሳይሆን ለጊዜው ኃይላችሁን የሚጨርሱ በህይወታችሁ ምንም ነገር የማይሮራችሁ ግንኙነቶችን ለይታችሁ ማወቅ አለባችሁ። ሁለተኛው ደግሞ በየቀኑ ለራሳችሁ ኢንቨስት አድርጉ። ለምሳሌ መጽሐፍ አንብቡ፣ አካላዊ እንቅስቃሴ አድርጉ፣ አዲስ ክህሎት ተማሩ። እያንዳንዱ ቀን ከትናንት የተሻለ ስሪት ለመሆን የምትጠቀሙበት ቀን ይሁን። ሶስተኛው ራሳችሁን በጸጥታ ውስጥ አግኙ። ጋዜጣ ጻፉ፣ አስቡ፣ ከራሳችሁ ጋር ተነጋገሩ። ብዙዎቻችን ራሳችን በደንብ አናውቅም፣ ምክንያቱም ሁልጊዜ ከሌሎች ድምፅ ጋር ተከበናል። ለምን 6 ወር ልንጠፋ እንችላለን? ከዛ በታች መሆን አይችልም ወይ ልንል እንችላለን። ምክንያቱም ልማድ ለመስራት ቢያንስ ከ2 እስከ 3 ወር ይወስዳል። ግን ያንን ልማድ ወደ ማንነታችሁ አካል ለመቀየር ተጨማሪ ጊዜ ያስፈልጋል። 6 ወር በቂ ጊዜ ነው። ራሳችሁን ሙሉ በሙሉ ለመስበር እና ለመገንባት ሰዎች ከ6 ወር በኋላ ስታገኟቸው ምን ተፈጠረ? ተለውጣችኋል ይሏችኋል። ያነግሯችሁ ያኔ ተለውጣችኋል። ሰዎች በነበረው ማንነታችሁ ያገኟችሁ። ምክንያቱም ራሳችሁ ላይ ሰርታችሁ የደረሳችሁበት ግብ ላይ ደርሳችኋል። ምክንያቱም ራሳችሁ ላይ ሰርታችሁ የራሳችሁ ግብ ላይ ደርሳችኋል። ስለዚህ የ6 ወር ህጉን በደንብ ተጠቀሙበት። ምዕራፍ 3 በእነዚህ 6 ወራት ውስጥ ምን መደረግ አለበት? እሺ ጠፋችሁን በል። ታዲያ ቤተሰብ ውስጥ ወይም ክፍል ውስጥ ተዘግቶ ምን ትሰራላችሁ? ዝም ብሎ መተኛት አይደለም። የ6 ወሩን ጉዞ በ3 ዋና ዋና ክፍሎች እናያቸዋለን። የመጀመሪያው እርምጃ ማጣራት። ስልካችሁን ውሰዱና ማህበራዊ ሚዲያ ላይ የምትከታተሏቸውን ሰዎች ተመልከቱ። እውነት ኃይል ይሰጣችኋል ወይስ ደግሞ ኃይላችሁን ይመጣሉ? ደፋር ውሳኔ አድርጉ። ይህ ጊዜያዊ ራቅ ማለት ነው፣ ጥላቻ ማለት አይደለም። ሁለተኛው እርምጃ አዲስ አካባቢ መገንባት። ብቻችሁን ብዙ ጊዜ ስታሳልፉ ያንን ጊዜ በምርታማነት ሙሉት። ስፖርት ክለብ ግቡ፣ ኮርስ ውሰዱ፣ አዲስ ችሎታ ማዳበር ጀምሩ። ይህ አዲስ የምትገናኟቸውን ሰዎች ያመጣላችኋል። ከአዲሱ ማንነታችሁ ጋር የሚስማሙ ሰዎች ጋር መዋል አዳብሩ። የራሳችሁን ቢዝነስ መጀመር ወይም ደግሞ ጤናችሁና አካላችሁን መቀየር። ትኩረት ከዚች አንዲት ግብ ውጭ ግን የትም መሄድ የለባችሁም። ሶስተኛው እርምጃ ራሳችሁን መከታተል። በየሳምንቱ ራሳችሁን ጠይቁ። ካለፈው ሳምንት የተሻልኩኝ የሚል ጥያቄ ጠይቁ። ይህ ጥያቄ ብቻውን ወደ ትክክለኛ አቅጣጫ ይመራችኋል። እናንተ የምታውቁት ነገር አለ። ይህ ጉዞ ቀላል አይሆንም። ብቸኝነት ይሰማቸዋል። ሰዎች ለምን ተለወጥክ ብለው ይጠይቋቸዋል። አንዳንዶች ላይረዷችሁ ይችላሉ፣ ግን ይህ የለውጥ ዋጋ ነው። እናንተ ዋጋ የሌለው ለውጥ የለም። ከሰዎች ስትርቁ ባዶነት ሊሰማችሁ ይችላል። ስለዚህ ይህንን ክፍተት መጽሐፍትን በማንበብ ጠቃሚ ፖድካስቶችን በማዳመጥና አእምሯችሁን የሚያሳድጉ መረጃዎችን በመሰብሰብ ለአእምሯችሁ መመገብ ማዳበር ይኖርባቸዋል። እስኪ አሁን ራሳችሁን ጠይቁ። ከዛሬ ጀምሮ ለ6 ወር ብትጠፉ የትኛውን አንድ ትልቅ ግባችሁን ወይም ክህሎት ማሳካት ወይም ደግሞ ማዳበር ትፈልጋላችሁ? እስኪ ቪዲዮውን ፖዝ አድርጉና በጥልቀት ራሳችሁን ጠይቁ። ምዕራፍ 4 ከ6 ወር በኋላ አዲሱ ማንነታችሁ ወይም ደግሞ ዳግም መወለድ። 6 ወር ካለፈ በኋላ ምን ይፈጠራል? 6 ወሩ ካለቀ በኋላ አሁን ወደ ማህበረሰቡ የምትመለሱበት ጊዜ ነው። ነገር ግን የሚመለሰው ያ የድሮ የሚያውቋችሁ ሰዎች አይደሉም። ከ6 ወር በፊት የነበራችሁ ፍርሃት፣ ጥርጣሬና የሰዎችን አስተያየት መፈለግ ታቆማላችሁ። ጠፍቷል። በምትኩ ጥልቅ የሆነ በራስ መተማመን ያለው፣ ግቡን ያሳካ፣ በአስተሳሰቡ የዳበረና አካላዊ ጥንካሬ ያለው አዲስ ሰው ሆናችሁ ትመጣላችሁ። ሰዎች እንዴት በአንድ ጊዜ እንዴት ልትቀየሩ ቻላችሁ ብለው
እስኪ ጠይቋችሁ ድረስ ማንነታችሁ ይቀየራል። ሚስጥሩ ሌላ ምንም አይደለም። እነሱ በየካፌው ሲያወሩ እና ሶሻል ሚዲያ ላይ ሲንከራተቱ እናንተ በጸጥታ ራሳችሁን እየገነባችሁ ነበር። ይህ ነው የ6 ወር ትልቁ ሽልማት። እናንተ ወደ ማህበረሰብ ውስጥ ስትመለሱ ተመሳሳይ ሰዎችን ታያላችሁ፣ ግን እናንተ ተመሳሳይ አትሆኑም። አዲስ አመለካከት ይኖራቸዋል። አዲስ በራስ መተማመን ይኖራቸዋል። አዲስ ግልጽነት ይኖራቸዋል። ማንን መቅረብና ማለት እንዳለባችሁ አእምሯችሁን ገንብታችኋል። ይህ ማለት ግን በብቸኝነት ለዘላለም ትኖራላችሁ ማለት አይደለም። ብቸኝነት መንገድ ነው፣ መድረሻ አይደለም። ግቡ ራሳችሁን አግኝታችሁ ወደ ዓለም ጠንካራ የተለወጠ ሰው ሆናችሁ መመለስ ነው። ብዙ ስኬታማ ሰዎች፣ ስራ ፈጣሪዎች፣ መሪዎች በህይወታቸው ውስጥ እንደዚህ አይነት በብቸኝነት ወቅት አልፈዋል። ያ ወቅት ነው ትልቁ ግኝታቸውን፣ ትልቁ ውሳኔያቸውን ያደረጉት። እናንተም ይህንን ማድረግ ትችላላችሁ። ልዩ ችሎታ አያስፈልጋችሁም። ብዙ ገንዘብ አያስፈልጋችሁም። የሚያስፈልጋችሁ ውሳኔ ብቻ ነው። ዛሬውኑ ይህንን የ6 ወር ህግ ጀምሩ። እናንተ ዛሬ የተማራችሁት ለውጥ ከውጭ ሳይሆን ከውስጥ እንደሚጀምር ነው። የ6 ወር ህግ ማለት ከሰዎች መደበቅ ማለት አይደለም። ራሳችሁን መልሳችሁ ማግኘት ማለት ነው። ዛሬ ውሳኔ አድርጉ። ለራሳችሁ 6 ወር ስጡ። ራሳችሁ ኢንቨስት አድርጉበት። እናንተ ልትሆኑት የሚፈልጉትን ሰው ገንቡ። ዛሬ የምትከፍሉት የ6 ወር ጸጥታና መስዋዕትነት የነገውን እድሜ ልክ ነፃነታችሁንና ስኬታችሁን ይገዛላችኋል። ሰዎች ይረሱናል ብላችሁ እንዳትፈሩ። ስኬታማ ሆናችሁ ስትመጡ ሁሉም ሰው ዳግም ጓደኛችሁ መሆን ይፈልጋል። ስለዚህ ለራሳችሁ ስትሉ ዛሬውኑ ውሳኔ አስተላልፉ። የህይወት አቅጣጫ ለመቀየርና አእምሯችሁን ለማንቃት ሁሌም እንደምናደርገው በንቃት ቻናላችን ጠቃሚ ሀሳቦችን ይዘን እንመጣለን። ይህ ቪዲዮ ጠቃሚ ነው ካገኛችሁ ላይክ ማድረግ አትርሱ። እንዲሁም አዳዲሶች ካላችሁ ደግሞ ሰብስክራይብ በማድረግ የንቃት ቤተሰብ ቻናላችን ይሁኑ። ምክንያቱም ገና ብዙ ሚስጥራዊ የህይወት ለውጦችን መንገዶችን ይዘን እንመጣለን። ጊዜያችሁን ለራሳችሁ፣ ትኩረታችሁን ደግሞ ለህልማችሁ ስጡ። ሁሌም ማስታወስ ያለባችሁ አንድ ነገር፣ ከእንቅልፍ መነሳት ብቻ በቂ አይደለም፣ ለለውጥ መንቃት ያስፈልጋል። በቀጣይ ጠቃሚ አነቃቂ ቪዲዮ እስክንገናኝ የተሻለው ማንነታችሁን ለገንባት አታቋርጡ። ቸር ሰንብቱ።